እስኪ አንድ ጥያቄ ልጠይቅ። ገኒን ትወዳታለህ አይደል? ያው በህት ምሳሌ መስጠት ስላልፈለኩ ነው። ለምሳሌ እኔና ገኒ አንድ ላይ ተቀምጠን ለነሱ ያለህን ስሜት ግለጽላቸው ብትባል ሁለታቸውንም አፈቅራቸዋለሁ ነው የምትለው ወይስ ሁለታቸውንም እወዳቸዋለሁ ነው የምትለው? አይ ገኒን እወዳታለሁ፣ ያው እንደ እናት ማለት ነው። አንቺን ደግሞ አፈቅርሻለሁ። ገኒ የሆነ ጊዜ ስለ ፍቅርና ስለ መውደድ ልዩነት ስታስረዳኝ ምን አለችኝ መሰለህ? አንድ ሰው የፍቅርና የመውደድ ልዩነት ሲያስረዳ በአበባ መስሎ ነበር። አንድ ሰው አበባውን የሚወዳት ከሆነ ይቀጥፋትና እያሸተታት ይዟት ይሄዳል። አበባውን የሚያፈቅራት ከሆነ ግን ማንም ሰው እንዳይቀጥፍበት እንዳጠወልግ ይንከባከባታል። ሁሌም አበባዋ ስትፈካ ሲያያት ልቡ በሐሴት ይሞላል። የመውደድና የፍቅር ልዩነት ይሄ ነው። ለአንቺ ፍቅር ማለት ምን ማለት ከሆነ ጥያቄ፣ ፍቅር ማለት ፈጣሪ ነው። ፍቅርን ያስተማረን ያስረዳን እግዚአብሔር ነው። ሌላው ደግሞ ፍቅር ስጋዊ ፍላጎት አይደለም። ለአንዳንዶች ፍቅር ማለት ድንገት መጥቶ የሚይዛቸው የማይቆጣጠሩ ስሜት ነው። ፍቅር ለሌሎች ይጠቅማል፣ ለኔም ጥሩ ነው ብሎ ወደሚመኙት መሳብ ነው። ፍቅር ለራስ ወዳድነት፣ ለስሜታችን የሚስማማን ነገር ማድረግ አይደለም። ፍቅር ምኞታችንን መከተል አይደለም። ፍቅር በህይወታችን ውስጥ ያለውን ጉድለት ወይም እጦት የምናሟላበት አቋራጭ መንገድ አይደለም። ፍቅር ከሌሎች ቀምተን ለራሳችን የምንጠቀምበትም አይደለም። የፍቅር ትርጉም በጣም የተወሳሰበ ስለሆነ ከራስ ወዳድነት ጋር አንድ ላይ ተደርጎ ይወሰዳል። ፍቅር ሲጀመር ሰውን መርዳት ነው። የፍቅር ዓላማ ስለምንወደው ሰው እንጂ ስለኛ አይደለም። ፍቅር የሚያማክለው የምንወደውን ሰው ጥቅም እንጂ የራሳችንን አይደለም። ፍቅር የኛን ፍላጎት ሳይሆን የምንወደውን ሰው ፍላጎት በማሟላት ላይ ያተኩራል። የምንወደውን ሰው ለማወቅና ለማገልገል ስለምንወደው ሰው ማወቅና ማጥናት ግድ ይላል። ስለዚህ ፍቅር የሚጀምረው ስለምንወደው ሰው ማወቅ ነው። የምንወደውን ሰው የምንከባከበው ስለዛ ሰው ስናውቅ ነው። ፈጣሪ እንወደዋለን። እሱን የሚያስደስተውን ነገር ለማድረግ ስለምንፈልግ ቃሉን እናጠናለን። ሰዎች ስለ ፈጣሪ ሲጽፉና ሲናገሩ እንሰማለን። ምክንያቱም ከምንወደው ፈጣሪ ጋር ያለንን ግንኙነት ለማጠናከር ማወቅና መረዳት ስለሚጠይቅ፣ እንዲሁም የምንወደውን ሰው በሚገባ ለመያዝ ስለሱ ማወቅ ይኖርብናል። ያ ማለት ያን ሰው አናስከፋውም ማለት ነው። ከዛ ሰው ጋር ያለንን ግንኙነት የምናሳድገው ስንናበብ ነው። የምንወደውን ሰው አወቅ ነው ማለት እንደ ራሳችን አድርገን ተቀበል ነው ማለት ነው። ስለምንወደው ሰው ኃላፊነት እንወስዳለን። ከምንወደው ሰው ጋር አንድ ሆነን እንቆጠራለን። የምንወደውን ሰው ድካም እንረዳለን፣ እናም ጥንካሬው እንሆናለን። በምንወደው ሰው ህይወት ላይ ዋጋ እንጨምራለን። የምንወደውን ሰው እንደ ራሳችን እንይዘዋለን። ፍቅር ለምንወደው ሰው ስኬት መስራት ነው። ሰውን ለመረዳት ለምንወደው መልካም ማሰብ፣ መልካም መናገር፣ መልካም ነገር ሁሉ መመኘት ፍቅር ነው። ፍቅር ከምንወደው ሰው ጋር ራሳችንን ማስተባበር ነው። እና አሁን የኔን ፍላጎት ለማሟላት እያጠናሽኝ ነው? ምን ነው አትፈቅድልኝም እንዴ? ፍቅርን የምትረጅበት መንገድ በጣም ነው ደስ የሚለው። ፍቅር እንደዚህ ትገልጸዋለሽ ብዬ አልጠበቅኩም ነበር። ኧረ እባክህ ምን